የመንገድ መሪ ፈውስነ ለሕመሜ። እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። አለን ሳለን ባንበላ ሞዛለን ይላል ያጀማ። እንዴት ናችሁ? ይመቻችሁ። አለን ይመስገን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ዛሬ የምንሄደው ጽድት ያለ ቦታ ነው። እንግዲህ እዛ ስንደርስ እናያለን። ሁሉንም ማሳያችሁ ይሆናል። በደንብ ተከታተሉን። ብለን ጀምረናል ጉዟችንን። ለብለን እንቀጥላለን። እስከ ድረስ ተከታተሉን። ሰብስክራይብ እያደረጋችሁ ይመቻችሁ። እስከ መጨረሻው ተከታተሉን። ኢንትሮ ላይ እንግዲህ እንዳያችሁት ጽድት ያለ ቦታ ነው የምወስዳችሁ። እንግዲህ ሙሉ ቪዲዮ እንድትከታተሉ በአክብሮት እጋብዛችኋለሁ ነው የምላችሁ። አሁን ባስ ስቴሽን ደርሰናል ማለት ነው። በደንብ አሳያችኋለሁ። በደንብ ተከታተሉ። ገብርኤል ስትመጣ እቹትና ባሷን መጣች። እዚህ ጋር እንግዲህ እንደምታዩት የትኬት ሰልፍ ነው እና ልቆርጥ ነው። ቪዲዮ ላይ እንደምታዩት ከሆነ 88 ይላል። ከጫንጮ አዲስ አበባ 88 ትባላለች ባሷ ቁጥሯ ማለት ነው። እና እዚህ ጋር እየሳቅን ነው ይላል። ጫንጮ ማለት ከአዲስ አበባ 40 ኪሎ ሜትር በሰሜን በኩል የምትገኝ ናት። እና ፊት ለፊት ያለችው ማዘር ናት። 3 ትኬት ቆረጠችልን እና ከኔ ወጣ 1 ብር ወጪም የለም። ገባን ይላል። ከቦታ ባስ ውስጥ እየገባን ነው ይላል። እንግዲህ አጀማ እዚህ እስቲ ቦታ እንፈልግ። እስቲ አሪፍ አያችሁት? ወንበሬን ጽድት ያለ ማለት ነው። ባስ ገብተናል ፋሚሊ። ጋሽዬ ይላል። እንግዲህ እዚህ አጠገብ የሚገኝ ታላቅ ሰው ናቸው። ማለቴ ትልቅ ሰው ማለት ካሜራ ካላስገባይ ብሎ ጉዞ ልንጀምር ነው እንግዲህ ፋሚሊ። እዚህ ጋር የምታዩት ደግሞ ብራዘር ነው። ይኸው ጥርሱን ላለማሳየት ይታገላል። ፍካት የሆነ ልጅ ማለቴ በእኔ ነው የወጣው። ኧረ ሉክ በስፖኪዮ እያየን ነው ይላል። ወደፊትም ወደኋላ ነው የኛ ደግሞ። እዚህ ጋር ደግሞ ተሳፋሪዎችን ይዤ ይላል ወደ አዱ ገነት ሸገር እየሄድን ነው። አሁን ለመነሳት ነው እንግዲህ ተዘጋጁ እያልኳቸው ነው። አሁን ደግሞ ይኸው ጋሽዬ ረዳቴ እያዩኝ ነው ይላል። ሞልቷል ጋሽዬ። እዚህ ጋር ደግሞ ፍሬን እያዝን ነው ይላል። የባስ ጉዞ እንግዲህ ጨርሰን እየወጣን ነው። ይኸው እዚህ ጋር እንደምትመለከቱት ይልሻል። ይሄን ተራራ ደረጃ አይባልም ተራራ እኮ ነው የገፋ ነው። በስመ አብ ወጣ ነው ግን እንደምንም። እዚህ ጋር በደንብ ዩት። አሁን እየወጣን ነው። ባስ ጣቢያው እንግዲህ ይሄን ይመስላል። በደንብ ዩት። ቼክ አውት። አያችሁት ርዝመቱን? በስመ አብ። አሁን ደግሞ በባቡር ልንሄድ ነው ይላል። ትኬታችንን እንግዲህ እዚህ ጋር ቆርጠን አሁን ያው ባቡር ጣቢያ ገብተናል። ከመርካቶ አቃቂ ቃሊቲ ድረስ ማለት ነው። ባቡሯም እንግዲህ ይሄው እንደምታዩት ፊት ለፊቴ ደርሳለች ማለት ነው። አሁን ገብተናል ባቡር ውስጥ እንግዲህ በቃ ያው አሁን ጉዞ ልንጀምር ነው። አሁን ደግሞ እንደምትመለከቱት መኪና ውስጥ ገብተናል እስከ ቃሊቲ ገብርኤል ድረስ ማለት ነው። ምርጥያንስ ደርሰናል ይላል ከቦታው ደርሰናል። እንደምታዩት አሳያችሁ። ከውጭ እንግዲህ ድባቡ ይሄን ይመስላል። ውስጥ ያለውንም በደንብ አሳያችኋለሁ ማለት ነው። ይመቻችሁ። ሰብስክራይብ እያደረጋችሁ ላይክ ምናምን ሼር በደንብ ኮፒ ሊንክ። አሁን ይኸው በር ላይ ደርሰናል። ልንሳለም ነው። በሩን ተሳልመን ገብተናል። አሁን የቀረን ውስጥ ያለውን ብቻ ማሳየት ነው። በደንብ አሳያችኋለሁ ውስጥ ያለውንም ነገር። ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳ እና እዚህ መምጣት ለምትፈልጉ አቃቂ ቃሊቲ ሰፈር ነው። ቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተክርስቲያን ይባላል። እንግዲህ መታችሁ በደንብ ጎብኙ። መጎብኘት ብቻ ሳይሆን መሻታችሁ ሁሉ የሚፈጸምበት ቦታ ነው። በጣም ደስ የሚል ቦታ ነው። መሻታችሁ የሚፈጸምበት ቦታ፣ ብዙ ፈውስ የሚገኝበት ቦታ። ደስታን አብሳሪ እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። እዚህ ስትመጡ በጣም እንደምትወዱት እርግጠኛ ነኝ እና እንድትመጡ እዚህ ጋብዛችኋለሁ። ብዙ አይነት ታምር ስለሚታይ ማለት ነው። ደስታን አብሳሪ ተሸክመ ዜና በስመ አብ እንዴት እንደሚያምር። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበረ። አይዟችሁ ብዬ አልጨርስም። ጉዞ ይልሻል ወደ ጫንጮ ተመልሰንልሻል። ጫንጮዬ መጣውልሽ። እዚህ ጋር ላበላብ ሆነናል። እዚህ ጋር እንግዲህ እንደምታዩት ቅድም እንዳልኳችሁ ማዘር፣ ብራዘር፣ ሲስተር እኔም አለው ይላል። ጋንታ ተመልሷል። በስመ አብ የታዘዘው ፈጓ። ቆይሽ በልቼ ልመለስ ታስጠቁኛላችሁ። ውይ ረስቼው እንብላ ሳልላችሁ። ሱሉልታ ገብተናል ማለት ነው። አረ ካሜራማኔ ግን ጨካኝ ነው።
ይኸው እዚህ ጋር እያያችሁ ነው። እኔን ቅረጸኝ እያልኩ እኮ ነው የምለምነው። ጫንጮ ደርሰናል ማለት ነው። ይዋት እስቲ በእናታችሁ አታምርም? አሁን እያረፍን ነው እንግዲህ ለመውጣት እየተግደረደርን ነው ይላል። ወጣን ይላል። በቃ አሁን ጫንጭዬ ገባው ይላል። ዌልካም እያልሽኝ እንደሆነ ተስፋ አለኝ። የዛሬው ብሎግ ውሏችን ይሄን ይመስል ነበር። እንግዲህ በቀጣይ እስክንገናኝ ይመቻችሁ። ላይክ ሰብስክራይብ እያረጋችሁ በደንብ ሼር እያረጋችሁ አበረታቱ። ይመቻችሁ። በሌላ ቪዲዮ እስክንገናኝ ፒስ አውት።